ስሜ ሀብታሙ ዋጀና ሌሞ እባላለሁ። በብሔር ወላይታ ነኝ። ኢትዮጵያዊ ነኝ። የኦሮሞ ቱባ ባህል ነው። ዛሬ ደግሞ የኢትዮጵያ መላው ህዝባችን ባህል ነው። የኢሬቻን በዓል ለማክበር ነው የመጣነው። ቡድናችን ትላንት ከጠዋቱ ጀምሮ ሲጓዝ ወደ 400 ኪሎ ሜትር አቋርጦ እየተጫወተ ከተማው ላይ አድሮ ሰላማዊ በሆነች በፍንፍኔ ከተማ አጠቃላይ ድባቡን ስናይ በደስታ ተሞልተን እየተጫወትን አድረን ጠዋቱ ከማለዳው 11 ሰዓት ተነስተን ከቦሌ በእግራችን እዚህ መተን በዓሉን እየታደምን ነው። እስቲ እንዴት አዩ በዓሉን? ከዚህ መጣቃሉ እንግዲህ እኛ ነባሩ በዓል በተለይ በኢትዮጵያ ውስጥ ያሉ ቱባ ባህሎች በነበረው ስርዓት ጫና ሊከስሙ የነበሩትን የብልጽግና መንግስት በሰጠው ምቹ አጋጣሚ በየቦታው ያሉ ባህሎች እንሳተፋለን። በተለይም በሲዳማ ሲከበር የጫምባላላ በዓል እናከብራለን። ከኦሮሞ ጋር የኢሬቻ በዓል እናከብራለን። ወደኛም ስንመጣ የጊፋታ በዓል እናከብራለን። ስለዚህ በዓሉን እንደ ሀገር የህዝቦችን አንድነትና ትስስር የሚያጠናክር ለህዝቦች ዲሞክራሲያዊ መብቶች መረጋገጥን ተስፋ የሚሰጥ የሀገር አንድነት የሚያጸና የልማት ትሩፋቶችን በአፋጣኝ ለማሳደግ የሚያስችል የአጠቃላይ የኢትዮጵያ ህዝቦች የሚያስተሳስር መሆኑን ነው ማየው። ስለዚህ የኛ ቡድን የወላይታ ባህላዊ ባንድ ቡድን ነው። ይሄ ከዞኑ አስተዳደር አጠቃላይ ከዞኑ አስፈጻሚዎች፣ ከሃይማኖት መሪዎች፣ ከሀገር ሽማግሌዎች፣ ከወጣቶች፣ ከሴቶች አጠቃላይ ከነጋዴ ማህበረሰብ አጠቃላይ የተወጣጣ ቡድን ነው። ይሄ ቡድን ብቻ አይደለም ያለው ተበታትኖ እዚህ ሁሉም ቦታ ላይ በየቦታው እየተጫወተ ነው። በዓሉን በዚህ ልክ እያከበርን ነው። አጋንደያ ሞታን ሺግኒ ባለ ቦንቺ ያሳጣላው ግደና እንዲጂ በሶም ዲያሳካ ኡባሳንዲ ኢትዮጵያ ጋጣን ጋምቤላ ፔዶሚ ትግራይ ጋር ከራሺ ጂንካ ኡመራተ ኬንያ ጠረፈ ፔዶሚ ሶማሊያ ጠረፈ ጋር ከናሺ ኡባሳንዲ ያሳካ አጋማላ ኢሬቻ ባላዮ ሀሹ ሰሯን ጋቴስ ሀሹ ፈይተታ ሀሹ ሲስፈጋቴስ ኦሮሞ ደረ ኢትዮጵያ ደረ ወላይታ ደረ ኡባ ካሹ ሰሮ ጋቴስ ያገስ። እሺ ስሜ አርቲስት ጸዳለ ዱቃ እባላለሁ። የመጣሁት ከወላይታ ሶዶ ነው። እዚህ ደግሞ እያሳየን ያለነው የወላይታን ባህላዊ ጭፈራ ነው። ኢሬቻ ነው የመጣነው። የኦሮሚያ ዘመን መለወጫ ነው። የወንድሞቻችንን ዘመን መለወጫ አብረን እናከብራለን ብለን ከሀገራችን ተጉዘን እዚህ ደርሰናል። እኔ ስመጣ የመጀመሪያዬ ነው፣ ግን በየአመቱ ሌሎች ይመጣሉ አብሮ የሚሰሩ ጓደኞቼ። እኔ በታሪክ አጋጣሚ እንግዲህ ለመጀመሪያ ጊዜ ነው የመጣሁት። ግን በጣም ደስ የሚል ሰላም ያለው መፈቃቀር፣ መዋደድ ያለበት፣ መከባበር ያለበት፣ በነፃነት ባህልን የምትገልጽበት ደስ የሚል በዓል ሆኖ አግኝቼዋለሁ። እኔም አመሰግናለሁ።